አንደኛ እድሜ ነው። እድሜ እየጨመረ በሄደው ቁጥር ለደም ግፊት የመጋለጥ እድላችን እየጨመረ ነው የሚሄደው። ሁለተኛ ቅድም እንዳልነው ከመጠን በላይ ውፍረት ነው። ኦቤሲቲ ለደም ግፊት ተጋላጭ ያደርገናል። ሶስተኛ ወላጆቻችን የደም ግፊት ካላቸው ልጆች የደም ግፊት የመያዝ እድላቸው በ2 እጥፍ ይጨምራል። አራተኛ ጨው አብዝቶ የሚጠቀም ሰው ለደም ግፊት ተጋላጭ ነው። አምስተኛ መጠጥ አልኮል መጠጦችን አብዝቶ የሚጠቀም ሰው አሁንም ለደም ግፊት ተጋላጭ ይሆናል። ስድስተኛ የማይንቀሳቀስ እንቅስቃሴ ስፖርት ማይሰራ ሰው አሁንም ለደም ግፊት ተጋላጭ ይሆናል። በሴቶች ላይ ከእርግዝና ጋር ተያይዞ የሚመጡ የደም ግፊት ካሉ ከእርግዝናም በኋላ ለደም ግፊት ተጋላጭ ያደርገናል። በተጨማሪም የተለያዩ መድኃኒቶች፣ የወሊድ መቆጣጠሪያ ኦሲፒ የምንለው ማስታገሻዎች፣ ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግስ የምንላቸው አደንዛዥ እጾች፣ ኮኬን፣ ሜታምፌታሚን የምንላቸው ለግፊት ተጋላጭ የሚያደርጉ ነገሮች ናቸው።